ሰላም እንዴት ናችሁ? ደህና ናችሁ ወይ? ባለፈው አንድ ቪዲዮ ለቀቀንበት ቲክቶክ ላይ በጣም ብዙ ሰዎች አይታችሁ በውስጥ በጣም ብዙ ኮሜንት ጽፋችሁልኛል። ለሁላችሁም መልስ ለመስጠት ያው ያስቸግራል። ስለዚህ ኔክስት ያሉትን በቪዲዮ እየሰራው ለመልቀቅ ሞክራለሁ። ሙሉውን ደግሞ ዩቲዩብ ቻናሌ ላይ ቻርሚ ቲዩብ ሚል ፕሮፋይል ላይ አስቀምጣለሁ። ኮሜንት ሴክሽንም እዛ ላይ ገብታችሁ ታላችሁ ለቀዋለሁ ሙሉ እየሰራሁት አለ። አሁን ግን ማነሳው ስለ አንድ ዩኒቨርሲቲ ነው። ስለ ጆርጅ ሜሰን ቨርጂኒያ ውስጥ ስላለ አንድ ዩኒቨርሲቲ ነው። ስለ አክሰለሬተር የሚሰጥ ዩኒቨርሲቲ ስለሱ ላይ ነው ቪዲዮ የምሰራው ማለት ነው። ሶ ባለፈው ያቆምነው እንግዲህ ፕሪሪኩዊዚቱን ነው ያነሳ ነው ያየ ነው ማለት ነው። ፕሪሪኩዊዚት ላይ ጆርጅ ሜሰን የሚፈልጋቸው ለምሳሌ አናቶሚ ኤንድ ፊዚዮሎጂ 8 ክሬዲት አወር ይፈልጋል። ባዮኤቲክስ፣ ስታቲስቲክስ፣ ኒውትሪሽን ሌላ ማይክሮባዮሎጂ እነዚህ ወደ 7 ኮርሶች ይፈልጋል። እነዚህን ግን ሚኒመም 3 ነው ማምጣት ያለባችሁ። ፕሪሪኩዊዚት ነው። ሁለት ነገሮች አሉ። አንደኛው ያው ባለፈው ቪዲዮ ምናልባት ያላያችሁት ዲግሪ ሪኳየርድ ያደርጋሉ ለአንድ አመት ፕሮግራም ኤኒ ሊሆን ይችላል። በባችለር ኦፍ ኤጁኬሽን የሚሆን ስፖርት ሳይንስም ተመረቁ፣ አግሪካልቸርም ተመረቁ ወይ ኢንጂነሪንግም ላይ ሜቢ ወደ ነርሲንግ መግባት የምትፈልጉ በኢንጂነሪንግ ኢትዮጵያ የተመረቃችሁ ካላችሁ ፐብሊክ ሄልዝ ኦፊሰር ወይ ፐብሊክ ሄልዝ ወይ ኒውትሪሽን ኤኒ ብቻ ምክንያት በውስጥ ብዙ ማኔጅመንት ይቻላል ወይ ኮምፒውተር ሳይንስ ነኝ ይችላል ወይ ኢንጂነሪንግ ነኝ ይችላል ወይ ባችለር ኦፍ ኤጁኬሽን ኢትዮጵያ ይጨርስ ይችላል ወይ የሚላል የትኛውም ይሁን ዲግሪ ብቻ ይኖራችሁ። ጆርጅ ሜሰን ላይ አሁንም ስለ አንድ ዩኒቨርሲቲ ነው እያነሳሉት። ሁሉም የተለያየ ለምሳሌ 2.5 የሚቀበሉ አሉ፣ አንዳንዱ በቱ የሚቀበል በቱ የተለያየ እንትኑ ስላሉ እኔ ማነሳው ስለዚህ ነው። ስለ ጆርጅ ሜሰን ነው ዛሬ የተወሰነ ልላችሁ የፈለኩ ማለት ነው። ጆርጅ ሜሰን ላይ 2.85 ነው ዲግሪያችሁ መሆን መቻል ያለበት ማለት ነው። አንድ እሱ ነው። ሁለተኛ